አንዳንድ ሰዎች ደግሞ ይመጡና ብሩ ጌም እኮ የህፃናት ነው አንተ ህፃን እንዴ ይሏል። ዛሬ ለነሱ ሰዎች መልስ እንሰጣለን። እንቀጥል። በመጀመሪያ ጌምን ለሁለት እንከፍለዋለን። ለህፃናት ተብሎ የተዘጋጀና ለትላልቅ ሰዎች ተብሎ የተዘጋጀ ጌም። ከህፃናት ጌም ስንጀምር ህፃናትን ለማስተማርና የማሰብ ደረጃቸውን ከፍ ለማድረግ ተብሎ የሚዘጋጁ ጌሞች ሲሆኑ የተለያዩ የህፃናትን ጭንቅላት ሊፈትኑ የሚችሉ ጨዋታዎች ያሉበት ነው። ለምሳሌ እኔ እዚህ ጋር ብጫወተው በጣም ነው ደባሪ የሚሆነው። ልጆች በጣም የሚወዱትና የእናትና ወይም የአባታቸውን ስልክ ወስደው እስኪግል ድረስ የሚቀጣቀጡት የጌም አይነት ነው። ነገር ግን ይሄንንም ጌም ሲጫወቱ ቤተሰብ ሊጠነቀቅላቸው ይገባል። ወጥተውም ከኩዮቻቸው ጋር መጫወት ይኖርባቸዋል። ያለበለዚያ አይናቸውን ነው የሚያጠፉት ቤት ቁጭ ብለው። እናም እነዚህን ጌሞች ለህፃናት እንላቸዋለን። ወደ ትላልቅ ሰዎቹ ጌም ስንመጣ ደግሞ እድሜያቸው ለአቅመ አዳምና ሔዋን የደረሱ ሰዎች የሚጋቡበት የሚጫወቱት የጌም አይነት ነው። ለምሳሌ ፐብጂ፣ ኤፍሲ፣ ጂቴ የመሳሰሉትን ጌሞች ሁላችንም በየፒስ ቤቱ ኤፍሲ እንቀጣቀጣለን። እንደዛ ሲሆን መደበሪያ። አንድ ሰው ግን ቤቱ ቁጭ ብሎ ፐብጂ ሲጫወት ህፃን ክላሽ አላረገም። ለማንኛውም ለአይናችሁ ጤና የተጠነቀቃችሁ የእረፍት ሰዓታችሁን ማንንም ባለመስማት ጌሞችን በመጫወት አሳልፉ። ላይክ እና ሰብስክራይብ ማድረግ እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።